የአጎቷን ልጅ ወደደችው። በዱዓም ታገለች። የሷ እንዲያደርገው ሰኞና ኸሚስ አልቀራትም። ጾም ጀመረች። የሌይል ሰላት መታወቂያ ሆነ። እሱን በማግባት ንያ ሰደቃ በዛች። አላህን በዱዓ ቀደር ትቀይራለህ እያለች ተሟገተች። ከተወሰኑ ዓመታት በኋላ ልጁ ሌላ ሰው አገባ። ማመን አቃታት። አላህ በዱዓ ቀደር አይቀይርም እንዴ ብላ አጉምቶመተች። ራሷን እስክትጠላ ድረስ ህይወት ጀበራት። የዱዓ ሞራሏ ሞተ። እነ ሌይል ሰላቷ የውሃ ሽታ ሆኑ። ሱና ክንዋኔዎቿ ሁሉ ተቋረጡ። ዱንያ ጨለመችባት። በዘመንኛው ቋንቋ ዲፕረስድ ሆነች። ትዳርን ለጆሮ አጠላች። ሞትን አብዝታ መመኘት ስራዋ ሆነ። በጣም አስጊ ደረጃ ስትደርስ ሳይካትሪስት ጋር ሄዳ መታየት ፈለገች። ሄደችም። ስለ ህይወቷ ተናገረች። ደስታ አርቆኛል፣ መኖር አስጠልቶኛል፣ ይሄ ሁኔታዬ የሚቀየር አይመስለኝም፣ ተስፋ ቆርጫለሁ፣ ሞትን አጥብቄ እመኛለሁ እያለች ሁኔታዋን አስረዳች። ሳይካትሪስቱም ጠየቀ፣ ትዳር ይዘሻል? እሷም መለሰች፣ ስለዚህ ጉዳይ እንዲነሳብኝ አልፈልግም፣ አላገባም አለች። በምን ምክንያት ብሎ ሲጠይቃትም የምወደው ሰው ነበር፣ በጣም የማፈቅረው፣ ግን አግብቷል። እሱን ለማግባት ከጌታዬ ጋር ብዙ አውርቼ ነበር። ሌሊት አልተኛም። የሌሊት ዱዓ ሙስተጃብ ነው ስለተባልኩ ጾም አያልፈኝም። የጾመኛ ዱዓ መቅቡል ነው ስለተባልኩኝ ሰደቃን ወድጄ ነበር። በዱዓ የጋረደው በሰደቃ ይገራል እያልኩ ጁምዓን እናፍቅ ነበር። ለምኑኝ እቀበላችኋለሁ የተባለችውን ሰዓት እንኳን አታልፈኝም። ዱዓዬ መና ቀረ፣ አላህም ከለከለኝ አለች። ለቅሶም ስለደከማት 10 ቁና እየተነፈሰች ሳይካትሪስቱ ጠየቀ፣ እሺ ጥሩ እና እነዚህ ድርጊቶች አሁን ላይ አስከትለሽዋል ወይንስ ትተሽዋል አላት። ለምን ብዬ ኦሬዲ እኮ አግብቷል እኮ እሱማ አገባ። አው የሱ ፋይል ተዘግቷል። መርሐባ። እኔ እዚህ ቦታ ስቀመጥ መድኃኒት የምሰጠው በሽታውን ላልተረዳ ሰው ነው። አንቺ ደግሞ በሽታሽንም መድኃኒትሽንም የሚነግርሽ አንድ የቁርአን አያ አለኝ። እሱን ከነገርኩሽ እና ቃሉን ካመንሽበት ትድኛለሽ አላት። ሳይካትሪስቱም ቀጠለ፣ ከሰዎችም ከሃይማኖት በጫፍ ላይ ሆኖ አላህን የሚገዛ ሰው አለ። ታዲያ መልካም ነገር ቢያገኙ በእርሱ ይረጋል፣ መከራም ብታገኙ በፊቱ ላይ ይገለበጣል። የቅርቢቱንም ዓለም የመጨረሻይቱንም ዓለም ከሰረ። ይህ እርሱ ግልጽ ኪሳራ ነው ብለው ዝም አለ። እንባዋ በድብርት ብዛት ድርቅ ያለው እንስት መንታ መንታውን እንባ ረገፈች። አላ ሐርፊን ጫፍ ላይ የሚለው ቃል አስለቀሳት። የንቀሊብ ይገለበጣል የሚለው ቃልም አስደነገጣት። ምንም ቃል ሳታወጣ እያለቀሰች ወጣች። ቤትም ገብታ ስጁድ ላይ ተደፍታ ጌታዬን ማረኝ፣ እኔ እውነት ጫፍ ላይ ሆኜ ለጉዳዬ ተገዛው፣ ሳይሳካልኝ ሲቀር ተገለበጥኩ አይደል? አቤት ያኔ የነበረኝ ስክነት እኮ ጌታዬ፣ አቤት ያኔ እንባዬ እንዴት ይፈውሰኝ እንደነበር። እሱን ልውደደው እንጂ ደስ የሚሉ የዱንያ ቀናቶች ያኔ ነበር ያሳለፍኩት። ጌታዬ፣ እኔ ጥቅመኛዋ ባሪያ አንተ እኔን ለማውራት ሐጃ እንደሰጠኸኝ መሽገባኝ። እውነትህን እኮ ነው። ያው ጫፍ ላይ ሆኜ የተገዛው እና ዱንያዬም ጨለመ። ራሴን ባጠፋ ደግሞ አኺራው እንዴት ሊሆንብኝ ነበር? አይ እኔ ማረባዋ ጌታዬ ማህርታን ልቤ አንተን ሳያፈቅር ባንተ መኽሉቅ ቢዚ ስለሆንኩ ነው ስክነት ያጣው። እንዲህ የሚሉ ቃላቶችን በየሰዓቱ በየቀኑ ወሬዎቹ ሆኑ። ማረኝ ጌታዬ ማረኝ ሆነ ውሏ። ጊዜ በሄደ ሰዓት የትዳር ጥያቄ በቤተሰብ ተነሳላት። እስከዛሬ እምቢኝ ስትል እናንተ ያመናችሁበትን ተቀበሉ፣ እኔ ጋር ችግር የለውም አለች። ቤተሰቦቿም ተደሰቱ። ትዳር ሲሏት ገና የምትመናጨቀው ልጅ ጭራሽ እናንተ ካመናችሁበት መርሐባ ማለቷ አስደመማቸው። ያሉትም አልቀረ ጥያቄ መጣ። ተጠየቀች። ሐሳቧንም በድጋሚ እናንተ ካመናችሁበት ተቀበሉ፣ ወደኔ አታርሱት ብላ ማን ነው ብላ አልጠየቀችም። ተቀበሉ ተያዩ እና ኒካ ይታሰር ተባለ። እያቅማማች ተስማማች። እንደ ሁሌው ስጁዷ ላይ አለቀሰች። ጌታዬ ማረኝ፣ ያኔ በእኔ ምርጫ ተደስቻለሁ፣
ዛሬ ግን ያንተን ምርጫ ተቀብዬ ሰው ላይ ነው ብላ ከክፍሏ እንደወጣች ያጎቷ ልጅ ፊት ለፊት አየችው። እሱ ነው ወይስ እኔ አበርኩኝ? ወይስ አልነቃሁም? ሊያመኝ ነው እንዴው? ተሽሎኝ ነበር እኮ ብላ ደርቃ ቀረች። ለምን አልነገርሽኝም ነበር የሚል ድምፅ ተሰማ። ይሄን ድምፅ የወደድኩት ያፈቀርኩት የአጎቴ ልጅ ነው ጠየቀች። አዎ ነኝ። ለምን አልነገርሽኝም ነበር እንደምትወጂኝ አላት። ይቅርታ ያ ያለፈ ታሪክ ነው። አሁን ትዳር ሊይዝ ነው። አንተም ባለ ትዳር ነህ። ምንም የሚቀየር ነገር የለም አለች ኮስተር ብላ። እንደዛ ለዓመታት የተሰቃየችለት ሰው ፊቷ የቆመች አልመሰለው። እኔ ነኝ የጠየቅኩት፣ ትዳሬንም ፈትቻለሁ። እሷም እንዳንቺ ሌላ የምትወደው ሰው ነበራት አላት። አሁን በድጋሚ ለደቂቃዎች ደርቃ ቀረች። ምንም ሳትተነፍስ የሱጁድ ቦታዋ ላይ ሄደችና ምን አይነት ጌታ ነህ ግን ጌታዬ፣ ሲወዱህ ጉዳይ የምታቀል ሲሩቁህ ጉዳይ የምታከብድ እኔ በምን ቃል ልግለጽልህ? አንተን የመውደድ ጥግ እንዲህ ነው ለካ አላህዬ ብላ ተደፍታ አለቀሰች።